ከዓመታት በፊት በድርጅቱ የምስረታ ሰሞን ጥቂት ሰራተኞችን ብቻ ይዞ ለተለያዩ ተቋማት የኮንሰልተንሲ ስራዎችን በመስራት መንገዱን ብሎ የጀመረው አይ ኔትወርክስ አሁን ላይ የሚያቀርባቸውና የሚሰጣቸው ምርትና አገልግሎቶች ምንድናቸው? እንደ አይኛ ሜንሊ እናቀርባቸው ሶሉሽኖች በአምስት ከፍለን ነው የምናቀርበው። የመጀመሪያው የኢንተርፕራይዝ ኔትወርክ ሰርቪስስ አለን፣ የሞደርን ዴታ ሴንተር ኢን ክላውድ አለ፣ የኔትወርክ ኤንድ ሳይበር ሴኩሪቲ፣ ሌላኛው የአይቲ ፋሲሊቲ ላይ፣ ከዛ ደግሞ የቢዝነስ አውቶሜሽን ኤንድ ኢንተለጀንስ አለን። የኢንተርፕራይዝ ኔትወርክ ላይ ፎከስ የሚያደርገው የካምፓስ ኔትወርኮችን መዘርጋት፣ የዋየርለስ ኔትወርኮችን መዘርጋት፣ ከዛ ደግሞ ይሄ አሁን አፕዴትድ የሆነውን የሶፍትዌር ዲፋይንድ ኔትወርክ እዛ መዘርጋት ላይ ፎከስ ያደርጋል። ሞደርን ዴታ ሴንተር ኢን ክላውድ ደግሞ በዳታ ሴንተር ውስጥ የሚያስፈልጉ አክቲቭ ዲቫይሶችን እናቀርባለን፣ ልክ እንደ ሰርቨር፣ ስቶሬጅ፣ ከዛ በኋላ የባክአፕ አፕላያንሶችን እናቀርባለን። ከዛም ደግሞ የክላውድም ሰርቪስ ከማይክሮሶፍት፣ ከአዙር፣ ከጉግል ጋር በመሆን እነሱን እናቀርባለን ማለት ነው። የኔትወርክ ኤንድ ሳይበር ሴኩሪቲ ላይ በዋነኛው ፎከስ የምናደርገው የሳይበር ሴኩሪቲ ሶሉሽኖች ላይ ነው። የሳይበር ሴኩሪቲ ሶሉሽኖቹ ማለት እንደ ሲም ሶሉሽን፣ እንደ ሶርስ ሶሉሽን ይኖረናል። ኤክስዲአር ለክላይንቶቻችን እናቀርባለን። አይቲ ፋሲሊቲ ላይ የፊዚካል ኢንፍራስትራክቸሩን ነው። ዳታ ሴንተር ፋሲሊቲ ላይ የኮንቴንመንት፣ የፓወር፣ የኩሊንግ እነሱንም አለን። ከዛም በኋላም ደግሞ የስማርት ኢንፍራስትራክቸር እንደ ሲሲቲቪ ካሜራ ሊሆን ይችላል። አድቫንስድ የሆኑ ፊዚካል ሴኩሪቲ ሶሉሽኖችን እናቀርባለን። የቢዝነስ አውቶሜሽን ኢንተለጀንስ በዋነኛነት የሶፍትዌር ፕሮዳክቶችን ነው የምናቀርበው። እነዚህ ሶፍትዌር ፕሮዳክቶች ምን ላይ ፎከስ ያደረጉ ነው? ያው አት ዘ ኤንድ ጎላቸው የፔፐርለስ ኢንቫይሮንመንት ክሬት ለማድረግ ነው። ኤአርፒ ሶሉሽን ፕሮቫይድ እናደርጋለን። ዲጂታል ኦፊስ ሶሉሽኖችን እናቀርባለን። አናሊቲክስ ሶሉሽኖችን፣ አውቶሜሽን ደግሞ ቱሎችም አሉን። ስፔሻሊ ሪፒቲቲቭ ታስኮችን አውቶሜት አድርገን የኔትወርክ ሞኒተሪንግ፣ የአፕሊኬሽን ሞኒተሪንግ ቱሎችን እንደዛ አድርገን እናቀርባለን። ሜንሊ የአይ ሶሉሽኖች በዚህ ላይ ነው የሚያጠነጥኑት። በሶሉሽኖቻችን ነው ዲፓርትመንቶቻችንን የከፈልነው። ስለዚህ በዋናነት ኮር ቢዝነሱ ላይ የሚያደርገው ኮሜርሻል ዲፓርትመንት የሚባል አለ፣ ኦፕሬሽን ዲፓርትመንት የሚባል አለ። ኮሜርሻል ዲፓርትመንት ላይ ሶስት ትልልቅ ዊንጎች አሉን። የሴልስ ዊንግ አለን፣ በቨርቲካል ላይ የተከፋፈሉት የኢንተርናሽናል ሴልስ፣ የፐብሊክ ሴልስ፣ የባንኪንግ ኤንድ ፋይናንሻል ሴክተር እና ለቴሌኮም በሱ መሰረት ተከፍሏል ሴልሳችን። ፕሪሴልሳችን ደግሞ በቅድም በነገርኩሽ ሶሉሽን ሞደርን ዴታ ሴንተር ኢን ክላውድ፣ ኢንተርፕራይዝ ኔትወርክ ሰርቪስ፣ የቢዝነስ አውቶሜሽን ኤንድ ኢንተለጀንስ ሶሉሽን በነሱ ተከፍሏል። ማርኬቲንጋችን ደግሞ በሶስት ነው የተከፈለው። የብራንዲንግ ኤንድ ሲኤስአር አለን፣ የዲጂታል ማርኬቲንግ አለን፣ ከዛ የቻናል ማኔጅመንት የምንለው አለ። በቬንደሮች እና በእኛ መካከል ያለውን ቻናል እዛ ጋር ያለው ሪሌሽንሽፕ ሜክ የሚያደርጉልን ነው የሚሆኑት። የዚህ ዳይሬክት ሪፍሌክሽን ኦፕሬሽን ጋር ማግኘት እንችላለን። ስፔሻሊ ከፕሪሴልስ ሳይድ ላይ ያለው ኦፕሬሽን ላይ የኢንተርፕራይዝ ኔትወርክ ሰርቪስ አለን፣ የሞደርን ዴታ ሴንተር ኢን ክላውድ ሰርቪስ ቲም፣ ዲፕሎይመንት ቲም አለን፣ ስማርት ኢንፍራስትራክቸር ቲም አለን፣ ዳታ ሴንተር ፋሲሊቲ ቲም አለ። ከሰርቪስ ሳይድ እነዚህ ናቸው። ግን ይህንን ሰፖርት የሚያደርግ የፕሮጀክት ማኔጅመንት ኦፊስ አለ፣ የሰፕላይ ቼን ማኔጅመንት አለ። ከዛ ደግሞ ፕሮጀክት ፋይናንስ፣ የፕሮጀክት ላይ ያለውን ፋይናንስ ደግሞ ሞኒተር የሚያደርግልን ቲሞች አሉ ማለት ነው። ኮር ቢዝነሱ የአይ በዚህ ነው የተከፈለው። ኢንተርፕራይዝ ኔትወርክ ሶሉሽን ልክ አይ ኔትወርክ ሶሉሽን ሲቋቋም የነበረ ዲፓርትመንት ነው። በኢንተርፕራይዝ ኔትወርክ ሶሉሽን ነው አይ ኔትወርክ ሶሉሽን የጀመረው። በውስጡ ኔትወርክ ኤንድ ዋየርለስ እንሰጣለን። ኔትወርክ ስንል ስዊቾችን፣ ራውተሮችን የመሳሰሉ ኔትወርኮችን ሙሉ የሚያደርጉልንን ሶሉሽን እንሰጣለን። ዋየርለስ ላይ ደግሞ አክሰስ ፖይንቶችን፣ ኮንትሮለሮችን፣ ዋይፋይ ብለን የምንጠራው በልምድ እንሰጣቸውን ሶሉሽን እንሰጣለን። ሁለተኛው ሰብ ሶሉሽን ደግሞ ዩኒፋይድ ኮላቦሬሽን ይባላል።
ዩኒፋይድ ኮላቦሬሽን ውስጥ የቪዲዮ ኮንፈረንስ ሶሉሽኖችን እንሰጣለን። አንድ ኮንፈረንስ ሩም የሚያስፈልጋቸውን አክቲቭ ዲቫይሶችን በሙሉ የኛ ቲም ነው ሃንድል የሚያደርገው። ሌላው ደግሞ የኦዲዮ ሲስተም ሶሉሽን እንደዚሁ ከቪዲዮ ኮንፈረንስ ጋር አብሮ ኢንተግሬት የሚያደርጉ የኦዲዮ ሲስተሞችንም እንሰጣለን። ሚቲንግ ሶሉሽኖችንም እንሰጣለን። ሶስተኛው ሰብቲም ደግሞ ኔትወርክ ማኔጅመንት ይባላል። የኔትወርክ ማኔጅመንት ላይ ደግሞ ኔትወርካችንን የተሰራውን ኔትወርክ በአንድ ላይ ሞኒተር የምናደርግበት ሶሉሽን አለ። ሌላኛው ደግሞ አይቲ ሄልፕ ዴስክ ሶሉሽን ይባላል። እሱኛው ደግሞ አንድ ካምፓኒ የአይቲ ሰራተኞቹ ኮሜንቶችን ወይ ሰፖርቶችን የሚቀበሉበት አውቶሜትድ የሆነ ሶሉሽን ነው። አራተኛው ሶሉሽን ደግሞ ሶፍትዌር ዲፋይንድ ኔትወርክ ነው የሚባለው። ሶፍትዌር ዲፋይንድ ኔትወርክ አዲስ የመጣ ሰብቲም ነው። ሶፍትዌር ዲፋይንድ ኔትወርክ ውስጥ የምንሰጣቸው ሶሉሽኖች ለዳታ ሴንተር የሚሆኑ ሶፍትዌር ዲፋይንድ ሶሉሽኖች፣ ለላናችን የሚሆኑ ሶፍትዌር ዲፋይንድ ሶሉሽኖች እና እንዲሁም ለዋን የሚሆኑ ሶፍትዌር ዲፋይንድ ሶሉሽኖች ነው የምንሰጠው። እኛ ዲፓርትመንት ያው የኢንድ ቱ ኢንድ አይቲ ሰርቪሶችን ነው የሚሰጠው እና ኤኒ አይቲ ሰርቪስ ደግሞ ዲፔንድ የሚያደርገው ሪሌብል የሆነ የአይቲ ኢንፍራስትራክቸር ላይ ነው። እኛ ዲፓርትመንት የምንሰራው ምንድነው አይቲ ኢንፍራስትራክቸር ዳታ ሴንተር ላይ ሪሌብል የሆነ የአይቲ ኢንፍራስትራክቸር ከዲዛይን ጀምሮ እንሰራለን ማለት ነው። ዲዛይን ሰፕላይ እና ኮሚሽኒንግ ድረስ እንሰራለን። አንዱ የምንሰራው እሱ ነው። ሁለተኛ አስ ፓርት ኦፍ የኢትዮጵያ ዲጂታላይዜሽን የእኛ ዲፓርትመንት ኮንሰርን የሚያደርገው ስማርት የሆኑ ሶሉሽኖችን አሉ። ለምሳሌ የስማርት ኦፊስ እና ስማርት ኮንፈረንስ ሩም ላይ እንሰራለን። እሱ ላይ የኢንፍራስትራክቸር ፓርቱ ስማርት ኦፊስ እና ስማርት ኮንፈረንስ ሩሞች ሊኖራቸው የሚገባ ኢንፍራስትራክቸሮችን እሱን እንሰራለን። ሌላ ከእነዚህ ጋር የተያያዙ ደግሞ የቪዲዮ ሰርቬላንስ ሶሉሽኖች እና የተለያዩ የስማርት የቢልዲንግ ሶሉሽኖች ለምሳሌ ስማርት ፓርኪንግ ሶሉሽኖችን እነዚህ እንሰጣለን። ሜንሊ ኮንሰርን የሚያደርገው ግን ቤዚካሊ የምንሰራው ቅድም እንዳልኩት ሪሌብል የሆነ አይቲ ኢንፍራስትራክቸር መስጠት ነው። እሱ የኛ ዲፓርትመንት ስራ ነው የሚሆነው። ከዛ በተጨማሪ ያው የኢቮልቭ እያደረገ ስለሚሄድ ፊልዱ አሁን የምንሰራቸው ሌሎችም አሉ። ለምሳሌ ከዲጂታል ከናሽናል አይዲ ጋር ተያይዙ የስማርት ባዮሜትሪክ ሬጅስትሬሽን ኪቶችን ሰፕላይ ማድረግ እነሱን የተያዙ ስማርት ኦፊስ ጋር የተገናኙ ስማርት ኦፊስ እና ስማርት ኮንፈረንስ ሩም ጋር የተያዙ ስራዎችን እንሰራለን። አዝ ኒው ስታብሊሽ የተደረገ ዲፓርትመንት ነው። ሳይበር ሴኩሪቲ ላይ ሞር ፎከስ አድርጎ የሚሰራ ነው። ከረንትሊ ትሬንዲንግ የሆኑ ፕሮዳክቶችን ብቻ ሳይሆን ለከስተመሩ የሚያስፈልገው ኒድ ምንድን ነው፣ ኢንፍራስትራክቸሩን ፕሮቴክት ለማድረግ ምንድን ነው የሚያስፈልገው እና እነዚህም ፕሮዳክቶች ደግሞ ሄደን ኢንትሮዲውስ እናደርጋቸዋለን። በጨረታም እየተሳተፍን እንላለን። እሺ፣ ሞደርን ዳታ ሴንተር ኤንድ ክላውድ ዲፓርትመንት ሲባል ወደ 4 ሰብ ካታጎሪዎች አሉት። ከዛ መሀል የመጀመሪያው ዲሲአይ የሚባለው አለ፣ የዳታ ሴንተር ኢንፍራስትራክቸር። እሱ ላይ የተለያዩ ሶሉሽኖች እንሰጣለን። ለምሳሌ የኤችሲአይ ሶሉሽን አለ፣ ሃይፐር ኮንቨርጅድ ኢንፍራስትራክቸር ብለን የምንሰጠው። ሌላ የቪዲአይ ሶሉሽን አለ፣ ቨርቹዋል ዴስክቶፕ ኢንፍራስትራክቸር የምንለው። ሰርቨሮች ላይ እንሰራለን፣ ስቶሬጅ እንሰራለን። እነዚህ በዲሲአይ የሚጠቃለሉ ናቸው። ሌላኛው ሰብ ካታጎሪ ደግሞ ባካፕ ኤንድ ሪከቨሪ የምንለው ነው። እሱ ደግሞ ዳታ ሴንተሮቻችን ፌል ቢያደርጉ በምን ሪከቨር እናደርጋለን፣ ከፌለር በፊት ደግሞ ያለውን ባካፕ በምን እንይዛለን የሚለውን ባካፕ ኤንድ ሪከቨሪ ላይ የተለያዩ ሶሉሽኖችን ፕሮቫይድ እናደርጋለን። ሌላው ኦፕሬቲንግ ሲስተም ላይ ነው፣ ኦኤስኤም ሚድልዌር ብለን የምንሰጠው። እዛ ላይ የማይክሮሶፍት ሶሉሽኖች የተለያዩ ኦፕሬቲንግ ሲስተም ሶሉሽኖችን እንሰጣለን፣ ፕላስ የዳታቤዝ ሚድልዌር ላይ ማለት ነው። ላስት ካታጎሪ የክላውድ ነው። ክላውድ ላይክ ሞደርን ዳታ ሴንተር ክላውድ ስንልም ከስሙም የመጣ ነው። ክላውድ ላይ በደንብ እንሰራለን። ስለዚህ እሱኛው አለ አራተኛው ካታጎሪ፣ እነዚህን እንሰጣለን። ኤአይ የሶፍትዌር ሶሉሽን ላይ ነው ፎከስ የሚያደርገው በዋናነት ለድርጅቱ። አት ዘ ኤንድ እኛ ፕላናችን እንደ ኤአይ ሶሉሽን ላይ ፔፐርለስ የሆነና ኦቶሜትድ የሆነ ኢንቫይሮንመንት ክሬት ማድረግ ነው። 4 ሶሉሽኖች ናቸው ሜይንሊ ያሉት። የኢአርፒ ሶሉሽን ኢንተርፕራይዝ ሪሶርስ ፕላኒንግ የምንለው ስፔሻሊ ባክ ኦፊስ ላይ ያሉትን ኦፕሬሽኖች፣ የፋይናንስ ላይ ያለን ኦቶሜሽን፣ የፕሮኪውርመንት ላይ ያለን ኦቶሜሽን፣ የሂውማን ካፒታል ማኔጅመንት ላይ ያለን ኦቶሜሽን የሚያፋጥኑ እና ደግሞ ፕሮሰሳቸውን ፔፐርለስ የሚያደርጉት ሲስተም ቤዝድ የሚያደርጉ ሶሉሽኖችን ነው በዛ ጋር የምናቀርበው። የሜንሊ አሁን ፕሮቫይድ የምናደርገው የኤስኤፒ የሚባል የጀርመን ካምፓኒ ፕሮዳክት ነው።
በዚህኛውም የላስት ይር ላይ የቶፕ ታለንት ግሮዝ አዋርድ ተሸላሚ ይሆንናል። ብዙ ኤምፕሎዮቻችንን ሰርቲፋይድ በማድረግ በቢአይ ቲም ውስጥ ይህንን አዋርድ ማግኘት ችለናል። ሌሎቹ የአናሊቲክስ ቱል ነው። አናሊቲክስ የምንለው ሞር ኦፍ ከዳታው ኢኒሺዬሽን ጀምሮ ዳታው እንዴት ኢንጀስትድ ይሆናል ለዲሲዥን ሜኪንግ እንዴት መቅረብ ይችላል ከሚለው ጀምሮ ከዛ ደግሞ ለአናሊቲክስ ተሰርቶባቸው ቪዥዋላይዝ ተደርገው ዳታው ደግሞ ለዲሲዥን ሜከሮች በሚቀርብበትን ያለውን ፕሮሰስ አውቶሜት የሚያደርገው ነው። አውቶሜሽን የምንለውም ሶሉሽን አለን። አውቶሜሽን ሶሉሽን ላይ በዋናነት ይሄ ሪፒቲቲቭ የሆኑ ታስኮች ይኖራሉ። ስፔሻሊ በባንክ ሴክተሮች ላይ ልናይ እንችላለን። ለሪኮንሲሊዬሽን ጊዜ የሚያወጡታለት። ከዛም ደግሞ በተጨማሪ አዲስ የመጣ የኤአይ ኦፕስ የሚባል አለ። የአንድ ዳታ ሴንተር ኢንፍራስትራክቸር በአጠቃላይ ሞኒተር ማድረግ እና ከዛ ደግሞ ፕሪዲክቲቭ ኢንሳይቶችን መስጠት የሚችል ሶፍትዌር እናቀርባለን። ይሄ ችግሩ ሳይፈጠር በፊት ካስተመሮቻችን ችግሩን እንዲያዩት የሚያደርግ ነው። ከዛ ደግሞ ችግር በተፈጠረበትም ሰዓት ወዲያውኑ የቱ ጋር ችግሩ እንደተፈጠረ አይደንቲፋይ ማድረግ እንዲችሉ የሚያግዝ ሶሉሽን ነው። መጨረሻ ላይ የዲጂታል ኦፊስ የምንለው ነው። ዲጂታል ኦፊስ ፍሮንት ኦፊስ ላይ ያሉት ስፔሻሊ ዴይሊ ኮላቦሬሽኖችን ከዛ በኋላም ደግሞ በሰራተኞች መካከል ያለውን ኢንተራክሽን ኦቶሜት የምናደርግበት ነው። እዚህ ላይም ቢገስት ሶሉሽን የማይክሮሶፍት ሼር ፖይንት በኦንላይንም በኦንፕሬሚስም እናቀርባለን። ጥሩ ካስተመሮቻችን የሰጡን ቴስቲሞኒያሎች አሉ። በሰራናቸው ፕሮጀክት የፔፐር ኮንሰምፕሽናቸውን እስከ 70 እና 80% ያህል ሬዲዩስ ማድረግ የሚችሉበት ስፔሻሊ በደብዳቤ በመላላክ የሚመጣው ለአፕሩቫል ዶክመንት አፕሩቫል በሚመጣውን ፕሮሰስ በሙሉ ኦቶሜትድ እናደርገዋለን ማለት ነው። ከሱም ደግሞ በተጨማሪ የዶክመንት ሪቴንሽን እና የዶክመንት ማኔጅመንት ሲስተማቸውን ሙሉ ለሙሉ ኦቶሜትድ እና ዲጂታል ነው የምናደርገው። ስለዚህ ዶክመንቶች የአንድን ተቋም ሀብት ሆነው ይቆያሉ። ሰው በሚወጣበት ጊዜ ወይም ደግሞ የተለያዩ ነገሮች በሚያጋጥሙበት ጊዜ ዶክመንቶች አይጠፉም። ሴንትራሊ ስቶር ተደርገው በሚያስፈልግበት ሰዓት ላይ ለሚቀጥለውም ሰው እንደ ኖሌጅ ቤዝም ሆነው ያገለግላሉ ማለት ነው። ቢኤአይ ላይ ይህንን አይነት ሶሉሽኖችን እናቀርባለን። ሌላኛው ደግሞ እኛ እንደ ፕሪሴልስ ቲም የኮንሰልታንት ለኦርጋናይዜሽኖች እንደ ኮንሰልታንት ነው፣ ቴክኖሎጂ ኮንሰልታንት ነው የምንሆነው። ስለዛ ኦርጋናይዜሽኖች ጋር በመሄድ የራሳቸው የሚያጋጥማቸውን ፔን ፖይንታቸውን አይደንቲፋይ በማድረግ እነሱ ራይት ፊት የሆነ ሶሉሽኖችን ዴቨሎፕ እናደርጋለን። ከሶፍትዌር ሳይድ የሚያስፈልጋቸው ነገር ካለ ሜቢ ፕሮሰሳቸው ላይ በጣም የተራዘመ ነገር ካለ እንዴት ማሳጠር ይችላሉ፣ እንዴት ኦፕቲማይዝ በሶፍትዌር ሲስተምን ክሬት በማድረግ እንዴት ኦፕቲማይዝ ይደረጋል የሚል ሶሉሽን ዴቨሎፕ አድርገን ለካስተመሮቻችን እናቀርባለን። ያው አብዛኛውም ፕሮኪርመንቶች የሚሄዱት በቢዲንግ ፕሮሰስ ስለሆነ ከሴልስ ቲም ጋር አንድ ላይ ኢንተግሬት በማድረግ የሚያስፈልገውን ሶሉሽን ጨረታ ዶክመንት በመስራት ከዛም በኋላ ደግሞ ሰብሚት አድርገን ፎሎ በማድረግ ቢዝነስን ሜክ እናደርጋለን ማለት ነው። እሺ ቅድም እንዳልኩት የሚሰሩ ስራዎች አንዱ ዳታ ሴንተር ነው። ከዚህ በፊት የሰራናቸው ዳታ ሴንተሮች ከተለያዩ የመንግስት ዩኒቨርሲቲዎች ጋር የሰራናቸው ዳታ ሴንተር ፕሮጀክቶች አሉ። ለምሳሌ አርባ ምንጭ ዩኒቨርሲቲ ላይ፣ ባህር ዳር ዩኒቨርሲቲ ላይ፣ ወሎ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ ላይ ብዙዎቹ ዩኒቨርሲቲዎች ላይ ሰርተናል። ከዚህ በፊት ዳታ ሴንተር በእኛ ዲፓርትመንት የሰሩ ዲዛይን የተደረጉ ዳታ ሴንተሮችን ቢውልድ ማድረግ ተችሏል። ሌላ ከገቨርንመንት ኢንስቲትዩሽኖች ደግሞ የኢትዮጵያ ሮድ አውቶሪቲ እና የሚኒስትር ኦፍ ትራንስፖርት ኤንድ ሎጂስቲክስ ላይ ቲር 3 ስታንዳርድ የሆነ ዳታ ሴንተር ቢውልድ ማድረግ ተችሏል። እሱም በእኛ ዲፓርትመንት የሚሰጥ ነው። ቲር 3 ዳታ ሴንተር ሲባል ቅድም እንዳልኩት ሪሌብሊቲ ጋር ይያያዛል እና ሪሌብል የሆነ ፓወር ሰፕላይ፣ ሪሌብል የሆነ እያንዳንዱ ፋሲሊቲ ሪሌብል ነው፣ ሪደንደንት የሆነ ሲስተም ያለው ነው እና እነዚህ ፕሮጀክቶች መሰራት ተችለዋል። ሌሎችም አሉ። ለምሳሌ አሁን ኦንጎይንግ ያልሽኝ አሁን ደግሞ ቅድም ያልሽኝ ፕሮጀክቶች ላይ ለምሳሌ የስማርት ኮንፈረንስ ሩም የሚኒስትር ኦፍ ኢኖቬሽን ኤንድ ቴክኖሎጂ ስማርት ኮንፈረንስ ሩምስ 5 ኮንፈረንስ ሩም በመጀመሪያው ፌዝ አጠናቀን አሁን 24 ኮንፈረንስ ሩሞችን ደግሞ ስማርት ኮንፈረንስ ሩምስ እነሱ ኦንጎይንግ ናቸው። የኢትዮጵያ ፋርማሲካል ሰፕላይ ላይ እነዚህ ሄድ ኳርተራቸው ላይ እሱም ዳታ ሴንተር ቢውልድ አድርገን ኦልሞስት ፋይናላይዝ ተደርጓል። እሱም ኦንጎይንግ ፕሮጀክቶች ናቸው። በቅርቡ ያጠናቀቅ ነው ደግሞ የኢትዮጵያን ኮሚኒኬሽን አውቶሪቲ ዳታ ሴንተር አለ። እሱም እንደዚሁ ቲር 3 ስታንዳርድ ዳታ ሴንተር እነዚህ ናቸው አሉ።
ከብዙ በጥቂቱ። በእኛ ዲፓርትመንት በ4 ሴክሽን ነው ሶሉሽናችንን የምንሰጠው። አንደኛው ኢንተርናሽናል ሴክሽን፣ ለቴሌኮም ሴክሽን፣ ለፋይናንሻል ኢንስቲትዩሽን እና ለገቨርንመንት ነው የምንሸጠው። ኮምፕሊት ካደረግናቸው ፕሮጀክት ውስጥ አንደኛው የገቨርንመንት ኢንስቲትዩት ኢትዮጵያን ሮድ አውቶሪቲ ኤንድ ሚኒስትሪ ኦፍ ትራንስፖርት ኤንድ ሎጂስቲክ ኢራይን ሞቴል በአንድ ፕሮጀክት ውስጥ የኔትወርክ፣ የዋይርለስ፣ የኮላቦሬሽን፣ የአይፒ ቴሌፎኒ እና ኔትወርክ ማኔጅመንትን ሙሉ ሶሉሽናችንን የያዘውን ሶሉሽን ኮምፕሊት አድርገናል። ሌላኛው ደግሞ በፋይናንሻል ሴክተር ብናይ የዳሽን ባንክ ሙሉ እንደዚሁ ኔትወርክ ያለው ዋየርለስ ኮላቦሬሽን እና ቪዲዮ ኮንፈረንስ ያለው ሶሉሽንም ኮምፕሊት አድርገናል። ሌላኛው በኢንተርናሽናል ሴክተር ካየን የአፍሪካን ዩኒየን ኮሚሽን እንደዚሁ የኔትወርክ ሶሉሽን የዋየርለስ ሶሉሽኖችን ኮምፕሊት አድርገናል። አሁን ላይ እየሰራናቸው ያሉ ኮምፕሊትድ ያልሆኑ እየሰራንላቸው ያሉ ፕሮጀክቶችን ደግሞ ከዚሁ ከአፍሪካን ዩኒየን ኮሚሽን የቀደም ሶፍትዌር ዲፋይን ኔትወርክ አሁን ከመጡ ሶሉሽኖች አንደኛውን የሶፍትዌር ዲፋይን ዳታ ሴንተር ሶሉሽንን አሁን ኦልሬዲ ኮምፕሊት ወደ መሆን ደርሷል። ሁለተኛው ክላይንታችን ደግሞ የኢፒኤስኤስ እሱንም እንደዚሁ አሁን ሶፍትዌር ዲፋይንድ ዋን የሚባለውን ሶሉሽን ኔትወርክ ዋየርለስ ያለበት ሶሉሽን እሱንም ኦልሬዲ ኮምፕሊት ወደ ማድረግ እየደረስን ነው። ሌላኛው ደግሞ በፋይናንሻል ሴክተር ካየን የህብረት ባንክም የሶፍትዌር ዲፋይንድ ዳታ ሴንተር ሶሉሽን ኦልሬዲ ጀምረናል። እሱም ኦን ፕሮግረስ ያለ ነው። ሌላኛው ከገቨርንመንት ኢንስቲትዩሽን የኤቲአይ አግሪካልቸራል ትራንስፎርሜሽን ኢንስቲትዩት የሶፍትዌር ዲፋይንድ ዋን ኔትወርክ እና የሶፍትዌር ዲፋይንድ አክሰስ ሶሉሽንን እየሰራን ያላቸው ፕሮጀክቶች ናቸው። በጥቂቱ ወደ 150 የሚጠጋ ፕሮጀክት ኮምፕሊት ብናደርግም እነዚህ ሜጀር የሚባሉ ሶሉሽን ኮምፕሊት ያደረግናቸው ናቸው። አሁን ከረንትሊ ረኒንግ ከሆኑ ፕሮጀክቶች ነው ሞር ኦፍ ኢንቮልቭ እያደረግን ያለ ነው። ቅድም ከሜንሽን ከተደረጉትኝ የፒኤስኤስ ላይ ሴኪዩር የሆነ ኤስዲ1 ኮኔክቲቪቲ ላይ አንደኛው ፓርት አለን። ኤንድ ፖይንት ፕሮቴክሽኖች ላይ እንዲሁም ደግሞ ዱኦ ሲስኮ ዱኦ እዛም ላይ እንሰራለን። ኤምኤፍኤ አውተንቲኬሽኖች ላይ ማለት ነው። እዛ ላይ ሞር ብዙ ሶሉሽኖችን ፕሌስ ተደርጎ እንትን እየሰራንበት ያለው ነው። ሶርስ ሶሉሽንም እንደዚሁ የሳፋሪኮም ጋር አሁን ረኒንግ የሆነ ፕሮጀክት አለን። ከዛ በተጨማሪ ሲም ሶሉሽን ኦፋግ ላይ እሱም ገና ራኒንግ ነው። ቅድም እንዳልኩትኝ አዲስ ስታብሊሽ የሆነ ቲምም ከመሆኑ አንጻር ብዙ ኦፖርቹኒቲዎችን ገና እየተሳተፍን ወይን አድርጎ ወደ ፕሮጀክት የመግባት ፌዝ ላይ ነው። አሁን ከረንትሊ ካለው ትሬንድ አንጻር ብዙ አይነት ኢንጌጅመንቶች እና ብዙ እንትኖችን ኮንዳክት የምናደርግ ነው ማለት ነው። በቅርብ የተሰሩ የተለያዩ ለምሳሌ ገቨርንመንት ላይ እየሰራ ናቸው ኦንጎይንግ ፕሮጀክት ለምሳሌ ሚንት እዛ እየተሰራ ያለ ፕሮጀክት አለ። እዛ ላይ የተለያዩ የላይሰንስ ሶፍትዌሮችን እየሰጠን ነው። ሌላ ኢራ የኢትዮጵያ መንገዶች ባለስልጣን እዛ ኦልሬዲ አሁን ላስት ዊክ አካባቢ ሙሉ በሙሉ ሪዲፕሎይመንት ነበረ። እሱን የጨረስነው ፕሮጀክት አለ። ሺፒንግ ላይንስ ላይ እየሰራ ያለ ነው አለ የኤስኤልኤስሲ የምንለው እዛ የተለያየ የኤችሲአይ እና የቪዲዮ ሶሉሽንን ፕሮፖዝ አድርገን ዴሊቨር አድርገናል ፕሮጀክቱን ሙሉ በሙሉ። እነዚህ እንደ ኤግዛምፕል መነሳት ይችላሉ። ኦንጎይንግ ደግሞ ለምሳሌ በቅርብ የሲቢኢ ኢትዮጵያ ንግድ ባንክ ላይ አሁን ላይ ኤችሲአይ ሶሉሽን ኦልሞስት አዋርድ አግኝተን አሁን ወደ ፕሮጀክት የተቀየረ ትልቅ ፕሮጀክት አለን። እሱን እየሰራ ያለን የሼር ፖይንት ፕሮጀክት ዋን ኦፍ ዘ ቢገስት የሚባለውን ዲፕሎይመንት ሜክ አድርገናል ኢን ዘ ፓስት 2 years። ይሄኛው ፕሮጀክቱ ምንድነው የጠቀማቸው? የክላይንቱ አንድ ዓላማ ይዞ ነበር የተነሳው ያላቸውን ኦፕሬሽን ፔፐርለስ ለማድረግ ማለት ነው። በጣም ትልቅ ፔፐር ኮንሰምፕሽን አላቸው። ከዛም በኋላ ስራዎች ተሰጥተው መሀል ላይ ይጠፋሉ። ስፔሻሊ ደግሞ ሴንሲቲቭ ዶክመንቶች በፐርሰናል ኮምፒውተሮች ላይ ነበር የሚቀመጡት እና እነዛ ኮምፒውተሮች ዳሜጅ በሚደረጉበት ሰዓት ላይ ሉዝ እየተደረገ ድርጅቱ ተቸግሮ ነበር። እኛ የሰራንላቸው ዲፕሎይ ያደረግንላቸው ሲስተም አንደኛ የፔፐር ኮንሰምፕሽናቸውን ኦልሞስት በኢንተርናል ሜሞ በደብዳቤ የሚያወጡትን ኦልሞስት በ80% ያህል መቀነስ ችሏል። ከዛም ደግሞ አልፎ ሴንትራሊ ዶክመንት ሪፖዚተሪ አዘጋጅተንላቸዋል እንደ ኖሌጅ ቤዝ። ስለዚህ ማንኛውም ሰራተኛ በሚመለከተው ዘርፍ ላይ ያሉትን ዶክመንቶች የፕሪቪየስ የ10 ዓመትም የ15 ዓመት ዶክመንት ዊዝ ሲምፕል ሰርች ማግኘት እንዲችል አብቅተናል።
ከዛም በኋላ ደግሞ ሴንሲቲቭ ዶክመንቶች የሚባሉ ዶክመንቶችን እንዳይጠፉ ሴንትራሊ ስቶር ማድረግ ችሏል። ይሄኛውም ድርጅቱ በተለያየ ብራንቾች ላይ ሆኖ በሚሰራበትም ጊዜ ግን ስቲል ዘ ሴም ሪፖዚተሪ ውስጥ ስለሆነ ሴንትራሊም ያለው ሄድ ኦፊስ ብራንች ኦፊስ ላይም ካሉት ሰዎች ጋር ኢዚሊ መገናኘት እንዲችሉና ስራን ደግሞ አብሮ መስራት እንዲችሉ ኮሚኒኬሽኑን ኦልሞስት በጣም ያፋጠነ ፕሮጀክት ነው። ይህንን ፕሮጀክት አቺቭ ስናደርግ ማለት ነው። አሁን ከረንትሊ በምን ፕሮሰስ ላይ ያለ ነው? ከኢትዮጵያ ውስጥ ካለው ዘ ቢገስት ቴሌኮም ጋር በመሆን የኤስኤፒ ሰርቪሶችን ለማቅረብ እየሰራን እንገኛለን። ቅድም እንዳነሳሁት ዊ አር ቶፕ ታለንት ሰርቲፋይድ የሆነ ታለንት አለን። ከኛ ጋር ከሚሰሩ እዚሁ ሎካል ካምፓኒዎች ጋር አንድ ላይ ኮንሰርቲየም ክሬትን በማድረግ ከኢትዮ ቴሌኮም ጋር ደግሞ አንድ ላይ ሆነን ለስሞል ኤንድ ሚዲየም ቢዝነሶች እስከ ላርጅ ኢንተርፕራይዝ ድረስ የኤስኤፒ ሶሉሽኖችን ለማቅረብ ዝግጅት ላይ እንገኛለን ማለት ነው። ይህም ዝግጅት ምንን ያሳያል? አንደኛ የኛን የኢምፕሊሜንቴሽን ፓወር ያሳያል። ከዛም ደግሞ ላይክ ኢትዮ ቴሌኮም ጋር አንድ ላይ ፓርትነር አድርገን በጣም ብዙ ቦታ መድረስም እንደምንችል ከዛም ደግሞ ያለውን ዲጂታል ትራንስፎርሜሽን ማፋጠን እንደምንችል ያሳያል ማለት ነው። ያለንበት ኤሪያ ቴክኖሎጂ ኢቮልቪንግ ሃይሊ ኢቮልቪንግ የሆነ ኤሪያ ነው። ሶ ራሳችንን አፕ ቱ ዴት ማድረግ ካልተቻለ ማርኬቱ ላይ ኮምፒቲቲቭ ሆኖ መቆየት አይቻልም እና አሁን የተሻለ ብለን የምናስበው ለምሳሌ በዳታ ሴንተር ቢዝነስ ውስጥ ወይም ኢንፍራስትራክቸር ቢዝነስ ውስጥ ሃይሊ ኢቮልቪንግ ኤሪያ ነው። እሱ ላይ ለክሊያንት ሪሌብል የሆነ ኢንፍራስትራክቸር ሰፕላይ ማድረግ ራሱን የቻለ ሂውማን ካፒታል ይፈልጋል። ሰርቲፋይድ የሆነና ካፔብል የሆነ ቲም ይፈልጋል። እሱን በራሳችን ቲም ነው የምናካሄደው። እሱ የተሻለ ነገር ነው ብለን የምንለው ምንድነው we have top level certified የሆኑ ኢንጂነርስ አሉ which means ከዲዛይን ጀምሮ ራሳችን we make sure ኢንተርናሽናል ስታንዳርዶችን ጠብቀው መሰራታቸውን የሚያረጋግጡ ወይም የሚሰሩ ኢንጂነሮች አሉ። in terms of የሂውማን ካፒታል ከፍተኛ ኳሊፋይድ የሆኑ ስታፍስ አሉ። እሱ ምን ሜክ ሹር አድርጓል ኢንተርናሽናል ስታንዳርዶችን ጠብቀን እንድንሰራ አድርጎናል። እሱ ላይ ደግሞ የክላይንታችን ሳቲስፋክሽን ሃይ እንዲሆን ያደርጋል ማለት ነው። ስለዚህ እሱ ላይ ምንም ማንደራደርበት ነው። በየጊዜው የተሻለ አሁን ደግሞ ቶፕ ሌቭል ላይ ያለ ኳሊፋይድ ስታፍ አለን። ሁለተኛ የምንጠቀማቸው ሪሶርሶች የምንጠቀማቸው ዓለም ላይ ያሉ የተባሉ ሶፍትዌሮችን እንጠቀማለን። ለክላይንታችን የምንሰጠው ሰርቪስ ኢንዱስትሪው ላይ ቶፕ የሚባለውን ሰርቪስ ነው። ስለዚህ እሱ የተሻለ ነገር ነው። ከመጀመሪያ በዲፓርትመንታችን ሲመሰረት ቅድም እንዳልኩት የምንሰጠው ሶሉሽን የነበረው ዳታ ሴንተር ላይ ሜንሊ ዳታ ሴንተር ላይ ነው። ናው ሜኒ የተለያዩ ተጨማሪ ሰርቪሶችን እንሰጣለን። ከኤሪያው ኢቮልቭ ስለሚያደርግ ቶሎ ከእሱ ጋር ኮምፒት ማድረግ እንድንችል ዲፓርትመንቱም እየሰፋ ሄዶ የምንሰጣቸው አሉ። ከዳታ ሴንተር ተነስተን አሁን ወደ ስማርት ኦፊስ እና ስማርት ቢልዲንግ ሶሉሽኖች ወደ መስጠት ቅድም እንዳልኩ እነሱ ጋር ሄደናል፣ ሰፍቷል ማለት ነው። ሌሎች አሁን ማርኬቱ ዲማንድ የሚያደርጋቸውን ደግሞ ለምሳሌ ይሄ ዲጂታላይዜሽን ኢትዮጵያ 2025 ከሚለው ጋር ተያይዞ የምንሰጣቸው አገልግሎቶች እየሰፋ ኢንክሉድ ያደርግናቸው በዲፓርትመንቶቻችን አሉ። ለምሳሌ የባዮሜትሪክ ሪጅስትሬሽን እሱን ጨምረናል። ሌላ ዲጂታል እና ስማርት የሆኑ ፓርኪንግ ሲስተምስ እነሱን ጨምረን ሞር ኦፍ ወደ ስማርት ሲቲ፣ ስማርት ኦፊስ፣ ስማርት ቢልዲንግ የምንላቸውን አስፍቶ የያዘ ዲፓርትመንት ሆኗል አሁን ላይ። አይኢ ኔትወርክ ሶሉሽን ሲመሰረት እንደ የተቋቋመ የመጀመሪያው ዲፓርትመንት እንደመሆኑ መጠን መጀመሪያ ላይ ያው ኢንተርፕራይዝ ኔትወርክን እና ሴኪሪቲንም አንድ ላይ ነበረ አዘ ዲፓርትመንት ምንሰራው። አሁን ላይ ያው የሴኪሪቲ ሶሉሽኖች ብዙ ዲማንድ እንዳላቸውም ፎከስ መደረግም አለባቸው ሰፓሬትሊ ተብሎ ስለታየ አሁን ላይ የኔትወርክ ኤንድ ሳይበር ሴኪሪቲ የሚባል ዲፓርትመንት ሆኖ ለብቻው ወጥቷል ማለት ነው። ሌላኛው መሻሻል ብዬ ማስበው ያው ቴክኖሎጂ አድቫንስ ባረገ ቁጥር እኛም አዳዲስ ሶሉሽኖችን ወደ ቲማችን ማምጣት ስላለብን ሶፍትዌር ዲፋይንድ ኔትወርክ የሚባለውም ሶሉሽንም አንድ አዲስ የጨመርነው በቅርብ ጊዜ ውስጥ ነው። መጀመሪያ ላይ ያልነበረ ሶሉሽን ነው ማለት ነው። ይሄኛው ዲፓርትመንት በጣም ያንግ በሆኑ ኢነርጂ ባላቸው ቲሞ የተሞላ ነው። ሶፍትዌር ማርኬቱ ኢትዮጵያ ውስጥ ያን ያህል ስትሮንግ አይደለም። ግን ይሄ ሁሉ ቻሌንጅ ባለበት ይህንን ቻሌንጅ ሰብሮ እየገባ
ያለ ቲም ነው። ሞር ኦፍ ከአይ ሶሉሽኖች ዘያንግስት የሚባለው ሶሉሽን አሁን የጀመረው የሶፍትዌር ሶሉሽን ነው። ግን ዘያንግስትም ቢሆን ፊውቸሩ እዛ ጋር እንዳለ እናምናለን። ምክንያቱም አብዛኛው ሀገራችንን ፎከስ ያደረገችው የዲጂታል ትራንስፎርሜሽን ላይ ስለሆነ ይህንን ደግሞ ዲጂታል ትራንስፎርሜሽን ኦቶሜት በማድረግ ሲስተሞችን ከዛም በኋላ ደግሞ ይሄ ፔፐርለስ የሆነ ሲስተም ቤዝድ የሆነ ለማድረግ እየጣረ ያለ ቲም ነው እና አሁን ከረንትሊ እየሰፋም እያደገም ያለ ቲም ነው። ከብዙ ተቋማት ጋር አብሮ ለመስራት በደንብ ጥረት ያለው ቲም ነው እና ከጊዜ ወደ ጊዜ ቲሙን ማቹር የማድረግ ከዛ የምናቀርባቸውም ሲስተሞች ደግሞ ሞር በደንብ የበሰሉ ማርኬቱን ፎከስ ያደረጉ እየሆኑ እየመጡ ነው አሁን የሚገኘው ማለት ነው። ኢኒሻሊ ኢንተርፕራይዝ ኔትወርክ ቲም ጋር ነበር አብረን የምንሰራው። ምን የአይ ዋና ብዙ ስታብሊሽ የተደረገበትም ብዙ ፕሮጀክቶች የተሰራው የኔትወርክ ኮኔክቲቪቲ ኦፍ ወይም ደግሞ አንድ ኦርጋናይዜሽን ምን አይነት ኢንፍራስትራክቸር ይገንባለት የሚለውን መስራት ላይ ነበረ። ለዚህ ከሱ በተጨማሪ ሴኩሪቲ ላይ እንሳተፋለን፣ ግን ያን ያህል ብዙ ስማችንም ብዙ አይጠራበትኝም ነበር እና ያንንም አንደኛ ታክል ለማድረግ ነው። ዝም ብሎ ኢንፍራስትራክቸር ካምፓኒ ብቻ አይደለም፣ ሴኩሪቲ ሶሉሽኖችንም በደንብ ዴሊቨር ማድረግ የምንችል እና ኦልሬዲ በፊትም የሰራናቸው ፕሮጀክቶች ነበሩ። ነገር ግን ዴዲኬትድ የሆነ ቲም በሚኖርበት ሰዓት ሞር ፎከስድ ሆኖ ይሰራል። which is with the past year ያደረግናቸው ነገሮች ማለት ነው። ኤኒ ሴኩሪቲ ሶሉሽኖች ቴንደር በሚደረጉበትን ጊዜ ወይም ደግሞ እኛም ከክላይንቶቻችን ጋር ሪኮሜንዴሽኖች ሴሽኖች በማዘጋጀት እንደዚህ አይነት ፕሮዳክት አለ፣ ኢንፍራስትራክቸራችሁ ምንድን ነው፣ እንዴት ፕሮቴክት ማድረግ ትችላላችሁ የሚለውን ኢንሳይት በደንብ መስጠትም ላይ ነው የምንሰራው። ምክንያቱም ስናተን ኤሪያ ብዙ ይሄ ፎከስ ተደርጎ እዚህ ሀገር ላይ የሚሰራበት ኤሪያ አይደለም እና ያንን ታክል ለማድረግ ነው አሁን ሜንሊ። ለውጥ ሲባል ሜይ ቢ ዲፓርትመንት ላይ ለምሳሌ እኛ ዲፓርትመንት እንደ አይ ትልቅ ፕሮጀክት ተብሎ የሚያዘው አይ ክላውድ ፕሮቫይደር መሆን አለበት። ወደዛ እየሰራ ነው ያለው እና የክላውድ ሶሉሽን ሰርቪስ ፕሮቫይድ ለማድረግ እየተሰራ ነው። ሶ ከስትራቴጂ ቲም ጋር አንድ ላይ በመሆን ሀውቱ ይህን ክላውድ ሰርቪስ እንዴት ነው ፕሮቫይድ የምናደርገው የሚለው ላይ በደንብ እየሰራ ነው ያለው። የኛ ቲም ነው በዋናነት ይሄን እየሰራ ያለው። ሶ እሱ አለ ዜን ቲሞች ላይ አዳዲስ ለምሳሌ ከሶሉሽን ዋይዝ አዳዲስ ሶሉሽኖች ይመጣሉ። ለምሳሌ ኤችሲአይ የምንለው በቅርብ የመጣ ሶሉሽን አለ። ከዛ ደግሞ አድርጎ ወደ ኤችሲአይ የምንለው ሶሉሽን አለ። ሶ እነዚህ አይነት ነገሮች ሲመጡ ቲሙ ኢዝሊ አዳፕት አድርጎ ያንን ደግሞ ለከስተመሮቻችን ፕሮቫይድ ለማድረግ እየሰራ ነው። ሌላኛው በእኛ ዲፓርትመንት ውስጥ ሰፓሬት ፕሪሴልስ እና ዲፕሎይመንት የሚባል ቲም አለ። ሶ ፕሪሴልሱ ላይ ስንሆን ከሴልሶች ጋር የፕሪሴልስ ዋና ስራችን የክላይንት ኢንጌጅመንቶችን ከክላይንት ጋር ያለን ሪሌሽንሽፕ ማተር ስለሚያደርግ ከሴልስ ቲም ጋር አብረን ክላይንት ኢንጌጅመንቶችን እናደርጋለን። ሶ ከሴልሶች ጋር ሞር ተቀራራቢ ሪሌሽንሽፕ መፍጠር አለብን ማለት ነው። ሌላኛው ደግሞ የዲፕሎይመንት ቲማችን ደግሞ ሄዶ ልክ ጨረታውን ካሸነፍን በኋላ ፕሮጀክት ከሆነ በኋላ የሚሰራው ቲማችን ደግሞ እሱም ከዲፕሎይመንት ቲሞች ጋር አብሮ ከሌሎች የኦፕሬሽንስ ቲሞች ጋር እንደዚሁ ተቀራርበን እንሰራለን። ቅድም እንዳልኩት የእኛ ዲፓርትመንት ቤዚክ ፋውንዴሽን ነው ለሌሎቹ ማለት ይቻላል። አይ ውስጥ የሚሰጠው ኢንድ ቱ ኢንድ የሆነ አይቲ ሰርቪስ ዲፔንድ የሚያደርገው ሪሌብል የሆነ ኢንፍራስትራክቸር ሲኖር ነው። ዊ ሜክ ሹር እያንዳንዱ ፕሮጀክት ላይ ሪሌብል የሆነ ኢንፍራስትራክቸር ነው። ከሌሎች ዲፓርትመንቶች ጋር በምንሰራበት ጊዜ የእነሱን ዲማንድ የእነሱ ሰርቪስ የሚፈልገው ምን አይነት ኢንፍራስትራክቸር ነው የሚለውን ኮንቲኒስ የሆነ ሚቲንግ ፎሎ አፕ ይኖረናል። በዛ ሚቲንግ የምናደርገው ምን አይነት ኢንፍራስትራክቸር ይፈልጋል፣ የሚፈልጉት ኢንፍራስትራክቸር ሪሌብል ነው ወይ የሚለውን ሜክ ሹር እናደርጋለን። ከዛ በተጨማሪ ኮንቲኒየስ የሆኑ እያንዳንዱ የምንሰራቸው ስራዎች ላይ ቲም ሚቲንጎች አሉ፣ ኢንተር ቲም ሚቲንጎች አሉ። እሱ ላይ አፕዴት እንደራድ ነው። ኖት ኦንሊ ይሄ የሰፖርቲንግ ብቻ ሳይሆን አዳዲስ ቴክኖሎጂዎችን በእኛ ዲፓርትመንት ብቻ ያሉን ሳይሆን በሌላ ዲፓርትመንት ላይ የምኖረው ምን የተለየ ኢንፍራስትራክቸር የሚፈልጉ ካሉም ራሳችንን አፕዴት የምናደርግበት የተለያዩ ሚቲንጎች አሉ። ስለዚህ በእነሱ አፕዴት እናደርጋለን ራሳችንን። በእያንዳንዱ ስራ ላይ ግን we are involved and we make sure እያንዳንዱ ኢንፍራስትራክቸር ሪሌብል መሆኑ።
ከሶሉሽንም አንፃር አብዛኛው ከቤዚክሱ ማወቅ ግዴታችን ነው። ዞን ኔትወርክም ጋር ያለውን የኤምዲሲሲ ቲምም አለ ሰርቨርም ሳይድ ኤኒ ካይንድ ኦፍ ምክንያቱም የክላይንትሽን ኢንፍራስትራክቸር ማወቅ ስለሆነ የሁሉንም ፓርት ቱ ሰም ኤክስቴንት ግዴታ ኖሌጃችንን ሁልጊዜ ማዳበር እንዳለብን ነው እንትን የምንለው። ስለዚህ እንትኖች ፊድባኮች ወይም ደግሞ ሴሽኖች ከነሱ ጋር ለማድረግ እንትን እንላለን። ከሱ በተጨማሪ ላይክ ቅድም መንሽን እንደተደረጉትኝ የሴልስ ቲም አለ፣ የራሱ የሆነ ዴዲኬትድ የሆነ ሴልስ ቲም አለ። ከሴልስ ቲሞች ጋር በደንብ አድርጎ ኮላቦሬት አድርጎ ክላይንት ጋር ኢንጌጅ ማድረግ። ኦፕሬሽንስ ቲም ላይ በሚመጣበት ጊዜ አንዱ ፕሮጀክት አሸነፍን፣ ጨረታው ከመጣ በኋላ እንዴት ነው አንድል የሚደረገው የሚለውን ነገርም የኛ ፕሪሴልስ ኢንጂነሮችም አብረው ዲፕሎይመንቱም ላይ የሚሳተፉበትኝና ያንን ፕሮሰሱን እስከ ቱ ዘ ኤንድ ድረስ የምናስኬድበትኝ ነገር ነው ያለው። እንዳልኩሽ የአይ ላይ ብንሰራው በዋናነት ጨረታ ይመጣል። ጨረታ ላይ እንሳተፋለን። ዜን ወደ ፕሮጀክት ያድጋል። ዴሊቨር እናደርጋለን ፕሮጀክቱን። መጀመሪያ ጨረታ ሲወጣ የእኛ ዲፓርትመንት ብቻ ላይሆን ይችላል። ሆል ቲም ነው ሙሉ ኔትወርኪንግ፣ ሳይበር ሴኩሪቲ፣ ላይክ ቢአይ ላይ አውቶሜሽን ሶፍትዌሮች ምናምን ይኖራሉ እና ሆል ነው ሁሉም ቲም ኢንቮልቭ የሚያደርገው። ስለዚህ ቲም ኮላቦሬሽን መሰረታዊ ነገር ነው። የእኛም ቲም የእኛም ፓርቲ ያለበትን ቦታ በደንብ አንድ ላይ ያደርጋል። ዜን ከሁሉም ቲም ጋር የተመረጡ ለዛ ፕሮጀክት አሳይን የተደረጉ ቲም ሜምበሮች ይኖራሉ። ቲም ወርክ በዛ ወይ ነው የምንሄደው። እንደ ፕሪሴልስ ቲም ከሌሎች ከሴልስም ጋር ከማርኬቲንግ ጋር አብረን ኮላቦሬሽን እንሰራለን። ለምሳሌ አንድ ፕሮዳክትን ኢንትሮዲውስ ማድረግ ስንፈልግ ከማርኬቲንግ ቲም ጋር በመሆን የራሳችንን ካምፔን ክሬት አድርገን ይህንን ካምፔን ራን በማድረግ ብዙ ሊዶችን ጀነሬት እናደርጋለን። ከሱም ደግሞ አልፎ ስፔሻሊ ሶፍትዌር ላይ ያለው የአዌርነስ በሀገራችን ላይ በተወሰነ ደረጃ ያን ያህል ጠንካራ አይደለም። ስለዚህ እሱንም ደግሞ ኤድ ለማድረግ ዌቢናሮችን እናዘጋጃለን ከፓርትነሮቻችን ጋር ሆነን። ስለዚህ ለጀነራል ማሱ ይህንን በማድረግ ይሄ የሶፍትዌር ሲስተም ቤዝድ መሆን የሚያስገኘውን ጥቅም ከዛም በኋላ ደግሞ አልፎ ይህንን በማድረጋቸው ላይክ እነሱ ለራሳቸው የሚያገኙት ቤኔፊት ምን እንደሆነ በደንብ ከማርኬቲንግ ቲም ጋር ሆነን እናሳያለን። ከዛም ግን ያው እንደ ማንኛውም እዚህ ካምፓኒ ውስጥ እንዳለ ዲፓርትመንት ከሂውማን ሪሶርስ ጋር በደንብ ክሎዝሊ እንሰራለን። ስፔሻሊ የትሬኒንግ ኤንድ ዴቨሎፕመንት ላይ ማኔጅ የሚያደርጉት እነሱ ስለሆኑ በደንብ ክሎዝሊ ቲሙ ዌል ኢኔብልድ መሆኑን ከዛም በኋላም ደግሞ የሚያስፈልገው ሰርቲፊኬት እንዳለው የሚያስፈልገው ኬፓቢሊቲ እንዳለው ግሮዙን አብረን ከሂውማን ሪሶርሶች ጋር በመሆን ይህንን እየሰራን እንገኛለን። በጣም ስፔሻሊ ትልቁ የኛ ማርኬት የባንኪንግ ኤንድ ፋይናንሻል ሴክተር ላይ እና የፐብሊክ ሴክተር ላይ ነው ይህንን ዲጂታይዜሽን እየሰራን ያለ ነው። ስለዛ ከሁለቱ ሴልስ ቲሞች ጋር በመሆን ስፔሻሊ ኢቬንቶችን ራን እናደርጋለን። ፎከስድ የሆነ ኢቬንቶችን ለባንኮች የሚሆን አዲስ ቴክኖሎጂ ስፔሻሊ ከአውቶሜሽን ሳይድ ከዳታ ማኔጅመንት ሳይድ አሁን በጣም ትልቁ ቡም እያደረገ ያለው እሱ ነው። ሁሉም ሰው ስለ ኤአይ እያወራ ነው። ጀነሬቲቭ ኤአይ እያወራ ነው። ለኤአይም ዋነኛው መሰረት ምንድነው? ዳታ ነው። ፕሮፐርሊ ሌብል የሆነና ፕሮፐርሊ ደግሞ ማኔጅድ የሆነ ዳታ ያስፈልጋል። ስለዚህ ይሄንን ደግሞ ለካምፓኒዎች እንዲያገኙ ፎከስ የሆኑ ኢቬንቶችን እናዘጋጃለን። እንደዚህ አይነት አዌርነሶችን ክሬት ለማድረግ ብዙ ጊዜ ከየት ነው የምንጀምረው የሚለው ነገር ትልቅ ጥያቄ ይሆንባቸዋል። ኤአይን የባንኪንግ ኢንዱስትሪ ውስጥ ማስገባት እንፈልጋለን፣ የኛ ባንክ ውስጥ ኤአይ መጠቀም እንፈልጋለን፣ ግን የቱ ጋር ነው የምንጀምረው የሚል ጥያቄ በጣም ብዙዎች ጋር እናገኛለን። እና እሱንም ስፔሻሊ ፎከስድ የሆኑ ኢቬንቶችን በማዘጋጀት ከሴልሶች ጋር አንድ ላይ ኮላቦሬት በማድረግ ለሚያስፈልገው የኖሌጅ ሼሪንግ ሴሽኖችን የወርክሾፖችን ይህንን የሚያዩበትን አብረን እያዘጋጀን እንገኛለን ማለት ነው። ድርጅት ቀስ በቀስ አሁን እንደኔ አይነት ብቻ አንድ ሰው ብቻ ሆኖ እያደገ ሲመጣ ኦርጋናይዜሽናል ዴቨሎፕመንት የምንለው ነገር ወሳኝ ነው። 10 ሰራተኛ ሲሆን እንዴት ነው ኦርጋናይዝድ መሆን ያለበት? ዲፓርትመንት ዋይዝ ቲም ምን ይመስላል? ከዛ 50 ሰራተኛ ሲሆንስ እንዴት ነው ኦርጋናይዝድ መሆን ያለበት? 100 ሰራተኛ ሲሆን እንደ እድገቱ ኦርጋናይዜሽኑም አብሮ ቶሎ አፕዴት መሆን አለበት። አለዛ ፕሮፐርሊ ማኔጅ የማይደረግ ዝም ብሎ ሪደንደንት የሆነ ሰው ኢንኤፊሽንት የሆነ የሰው መብዛት ብቻውን እድገት መግለጫ ስላልሆነ
እያንዳንዱ ሰው ውጤታማ እንዲሆን ኦርጋናይዜሽኑ ያስፈልጋልና እኛ እንደ እድገታችን ነው። በቃ መጀመሪያ እኔ አካውንታንቱ ምን ነበርኩኝ ሄጄ ቫት ፋይል አረጋለሁ ገቢዎች ኢንጂነሩም ቴክኒካል ዲዛይኑ ምን ጋር ነበረ። ከዛ ትንሽ አድግ ሲል ኦኬ አካውንታንት ኖረን አካውንት ገቢዎች መሄድ አይጠበቅብኝም ግን ስቲል ጨረታ ምሰራለሁ ወይ ኮንፊግሬሽን ደግሞ ሲስተም ዲዛይኑ ጋር ምገባለሁ። ሶ ያደገ ሲመጣ ስፔሻላይዜሽን እየመጣ ስትራክቸርድ የሆነ ኦኬ አሁን እዚህ ጋር ደርሰናል። ስለዚህ ይሄንን ለሁለት መክፈል እንችላለን። ይሄን ዲፓርትመንት ለሁለት ከፍለ ነው አንደኛው ይሄን ስራ ይሰራል፣ አንደኛው ይሄን ስራ ይሰራል፣ ስፔሻላይዝ ማድረግ ይችላሉ ወደሚለው ሶ ናቹራሊ ግሮዙን ተከትሎ ነው ኦርጋናይዜሽናል ስትራክቸራችን ያደገ የመጣው። እስከ ቅርብ ጊዜ አሁን ከሲኢኦ ቀጥሎ ዳይሬክተር የሚል ፖዚሽን ነበር የነበረው። አሁን ያለፈው ኳርተር ጀምሮ ቺፍ የሚል ምክንያቱም ሳይዛችን በዛ። ስለዚህ ሃይራርኪያችን 2-3 ሌቨል ሃይራርኪ ተፈጠረ። ስለዚህ ቺፍ ኦፍ ኦፕሬሽንስ፣ ቺፍ ኦፍ ፋይናንስ እየተባለ ትላልቅ የቺፍ ፖዚሽን ክሬት ተደርጓልና እንደ ጊዜው ሁኔታ ነው ይሄን ስፔሻላይዜሽን የመጣው። ሶ ድሮ ዶኪመንት ዲዛይን ዶኪመንት ቃል በቃል አንብቤ ካላስተካከልኳት አይገባም ነበር። አሁን ዲዛይን ዶኪመንት ያላይ ያንን የሚያይ ደግሞ ሌቨል አለ። ጨረታ ዶኪመንት ላይ ነው የተሳተፈ ነበር። አሁን ጨረታ ዶኪመንት ማየት ተጠበቅብኝ። ምናልባት የመጨረሻው ጨረታው ከመግባቱ በፊት በምን አይነት ፕሮፊት ማርጂን ንግባ ምናምን የሚል ዲስከሽን እሱም የሚመለከታቸው ማኔጀሮች እኔን ኮንሰልት ሊያደርጉ ይችላሉ። ሶ ካምፓኒ ናቹራሊ እያደገ ሲመጣ ሪስፖንሲቢሊቲ ዴሊጌት እየተደረገ አሁን ብዙ ጊዜ ይሄን ምን ላይ ነው ድሮ ኤችአር ላይ ነው የኔ ጊዜ ብያለው። ፋይናንስ ለማግኘት ነው የኔ ጊዜ የሚያልፈ የነበረው። ቴክኒካል ኢንቮልቭመንት ነበረኝ። አሁን ሞር ስትራቴጂ ቅድም ያልናቸው አይ ወደ የሚቀጥለው 2-3 አመት የሚሰራቸው ብለን የምናስባቸው አዳዲስ ቢዝነሶች እነዛ እንዴት ነው ማምጣት የምንችለው። ፋይናንሻል ኢንዲፔንደንስም ከሆነ በየባንኩ መዞር ብቻ ሳይሆን ስቶክ ማርኬት እየመጣ ነው። ለስቶክ ማርኬት እንዴት ነው እኛ መዘጋጀት የምንችለው? ከአገር ውስጥ ነው እስከዛሬ እየሰራን ያለ ነው። እንዴት አድርገን ነው ውጭ ወጥተን ለአፍሪካ ቪዥናችንን ወደ አፍሪካ መስፋት የሚለውን እንዴት ነው ማሳካት የምንችለው? እንደዚህ አይነት ስትራቴጂክ የሆኑ ካምፓኒውን የበለጠ ትልቅ እድገት የሚሰጡትን ነገሮች ላይ ነው ጊዜን ማሳልፈው። ሌላው ቺፍ አለ። በቃ ኦፕሬሽን ዲፓርትመንት ፕሮጀክትን ማኔጅ ከስታርት እስከ ኤንድ ድረስ ፕሮጀክትን ማኔጅ ያደርጋል። የቢዝነስ ዴቨሎፕመንት ዲፓርትመንት ወይም የኮሜርሻል ዲፓርትመንት ጨረታን በለው ቢዝነስ ዴቨሎፕመንት ኦፖርቹኒቲ ዴቨሎፕመንት የሚለውን ሃንድል ያደርጋል። ፋይናንስ ዲፓርትመንት ፋይናንስን ኢንድ ቱ ኢንድ ብድር መበደርን በለው ክፍያን በለው ከታክስ ጋር ያሉ ነገሮችን በለው በሙሉ ፋይናንስ ዲፓርትመንት ሃንድል ያደርጋል። የውስጥ የቅጥር የኤችአር ስራዎችን የአድሚኒስትሬሽን ስራዎችን የአድሚን ኤንድ ፒፕል የምንለው ዲፓርትመንት ሃንድል ያደርጋል። ሶ በዛ ሌቭል ቺፍ የምንላቸው ማኔጀር የምንላቸው ሰዎች ስፔሻላይዝ አድርገው ያንን ስራ በኃላፊነት ይመራሉ። እኔ ጋር የሚመጣው በጣም በእነሱ አቅም በላይ ሆኖ ሪሊ የኔ ቫልዩ የሚያስፈልግበትና እኔን ኮንሰልት ማድረግ የሚፈልጉበት ነገር ካልሆነ በስተቀር ብዙ ጊዜ እነሱ ድሮ እንደነበረው ታች መግባት አይጠበቅብኝም። ሰው ካምፓኒው መልክ ይዞ ስትራክቸርድ ሆኖ መሄድ ይችላል። አብረን ከሱ ጋር እንግዲህ ኦርጋናይዜሽናል ዴቨሎፕ ስናደርግ ኦርጋናይዜሽናል ስትራክቸራችንን ብቻ ሳይሆን አብሮ ፕሮሰሶቹ ዲፋይንድ ሆነዋል። ከምን ተነስቶ ምንድነው ስራ ጨረታ ለመግባት ምንድነው ፕሮሰሱ? ጨረታ ከመግዛት ጀምሮ ማን ነው የሚገዛው? ጨረታው ከተገዛ በኋላ ምንድነው የሚደረገው? እንዴት ነው ፕራይስ ኮምፓሪዝን የሚሰራው? በየትኛው ፕሮዳክት ነው መግባት ያለብን እዚህ ጨረታ ላይ? እንዴት ነው ማሸነፍ የምንችለው? ይሄንን በፕሮሰስ በስዕል በፕሮሰስ ፍሎ የምንለዋል ዲፋይንድ ሆኖ በትልቅ ዲያግራም ተዘጋጅቶ አዲስ ሰራተኛም ሲገባ በሱ ነው የሚሰለጥነው። ያለውም ሰራተኛ ፕሮሰሱ ነው የሚከተለው። እንዴ ከዚህ ቀጥሎ እኮ ይሄ ነው ያለው የሚለው ፕሮሰሱ ዲፋይንድ ሆኗል። ፕሮጀክት ማኔጅመንት ዲቴል ፕሮሰሶች ተሰርተውለታል። መኪና ማኔጅመንት ፕሮሰስ አለው፣ ፍሊት ማኔጅመንት ፕሮሰስ አለው። ሶ እያንዳንዱ ዲፓርትመንት ክሊር የሆነ ፕሮሰስ አለው። ስታንዳርድ ኦፕሬቲንግ ፕሮሲጀሮች አሉ፣ ስራ እንዴት እንደሚሰራ የሚያሳዩ ዶኪመንቴሽኖች አሉ። ስለዚህ ሲኢኦ መጠራት እንዴት ነበር የሚሰራው ተብሎ መጠየቅ አያስፈልገው። ያ ድሮን የጭንቅላት ውስጥ የነበሩ እውቀቶች ወይም ትንሽ የመጀመሪያዎቹ ሰራተኞች ውስጥ የነበሩ እውቀቶች ወረቀት ላይ መቀመጥ ችለዋል። ስለዚህ ዲፓርትመንቶች እንዴት ነው ኢንተራክት የሚያደርጉት? ጨረታ አሸነፍ እንዴት አድርጎ ነው ኦፕሬሽን ዲፓርትመንት ያን የሚረከበው? እያንዳንዱ ሪስፖንሲቢሊቲ ዊዝን አንድ ዲፓርትመንትም ከዲፓርትመንት ወደ ዲፓርትመንት ያለው በግልጽ ተቀምጧል። ይሄ ነው እንግዲህ እድገት። የኦርጋናይዜሽናል ዴቨሎፕመንት ማለት እሱ ነው። ካምፓኒ እያደገ ሲመጣ በቃ መሰረት ያለ ኢንስቲትዩሽን የሚሆነው ሰንበዲ ቢለቅ ሌላ ሰው ቢመጣ የሚከተለው ፕሮሰስ አለ። ምንም ያደናግረው
ነገር የለም የሚያጨቃጭቀው ነገር የለም ወይም እንትና ነበር እኮ የሚያውቀው እሱ እኮ ለቀቀ እሱን ፈልጌ ስልኩን ፈልጌ ልጠይቀው ወይም ረፍት ወጥቷል እሱ የሚባል ነገር የለም ይሄንን በወረቀት ዲፋይን ያደረግናቸው ነገሮች ደግሞ ወደ ሲስተም አመጣናቸው በሶፍትዌር አብረን ማኔጅ የምናደርግባቸው እኛው ራሳችን ዴቨሎፕ ያደረግናቸው ወይም ከክላውድ ገዝተን ከፍለን የምንጠቀምባቸው አይቲውንም ለራሳችን ለሌላው ለከስተመሮቻችን አይቲ መስራት ብቻ ሳይሆን እንደ ካምፓኒም አይቲን ተጠቃሚ ነን ሙሉ ሲስተሞቻችን በአይቲ የተደገፉ ናቸው ስለዚህ ኤኒ ታይም ሰርች አድርጎ ኢንፎርሜሽን ማግኘት ቀላል ነው የፊት ዲሲዥኖች ምን ነበሩ ብሎ ወደ ኋላ ተመልሶ መማር ይቻላል ስቴቶች ከተሰሩ እንዴት ነበር የተሰሩት ብሎ እያንዳንዷን ስቴፕ ወደ ተኋላ ሲስተሙ ላይ አይቶ ከዛ ሌሰን ለርን አድርጎ የሚቀጥሉት ፕሮጀክት ላይ ይሄ ስህተት እንዳይደገም ይሄን እናስተካክል ብለን መማር እንችላለን ቴክኖሎጂን ፕሮሰስን ከዛ ሰው እነዚህ ሶስቱን ነገሮች ሶስቱንም ነው አብረን አሳድገን አሁን የፈጠርነው ስትራክቸር ያደረግነው አሁን ደግሞ ስታንዳርዳይዝ ያደርግናቸው እነዚህ ነገሮች አሁን በቅርብ ጊዜ አይኤስኦ የኳሊቲ ማኔጅመንት ሲስተም ሰርቲፋይድ ሆነናል ኢትዮጵያ ውስጥ አይ ቲንክ ካሉት ምናልባት 10 የማይሞሉ ካምፓኒዎች አይኤስኦ ሰርቲፋይድ ከሆኑ ካምፓኒዎች አንዱ ሆነናል ስለዚህ ኳሊቲ ማኔጅመንት እንዴት ነው ግሎባሊ አይኤስኦ እንግዲህ ዓለም ስታንዳርድ እና ኢንተርናሽናል ስታንዳርድ ኦርጋናይዜሽን የሚሰጠው እውቅና ነውና ፕሮሰስ ተከትሎ በቃ ስርዓት ተከትሎ ከፋይል አጻጻፍ አቋያ ከፋይል አቀማመጥ አቋያ ሪፖርቲንግ ምን መምሰል አለበት አሜሪካ ውስጥ ያለ ወይ ዩሮፕ ውስጥ ያለ ካምፓኒ የሚከተለውን ስታንዳርድ እኛ ሰርቲፋይድ አዎ ይሄን ስታንዳርድ እየተከተላችሁ ነው ተብሎ ሰርቲፊኬት ተሰጥቶናል ሌሎች ስታንዳርድ የምንወስድባቸው ኢንፎርሜሽን ሴኩሪቲ ኮንቲኒየስ ኢምፕሩቭመንት ካይዘን የሚባለው እሱንም ሁሉ ፕራክቲስ ወደ ማድረግ ነው አሁን ቀጥሎ የምንከተል ከዚህ አይኤስኦን ስለጨረስን ወደ እነሱ ነው ለመሄድ ፕላን አድርገን እየሰራን ያለነውና ይሄ ኢትዮጵያ ውስጥ ያለ ካምፓኒ ቢሆንም ግን ግሎባሊ ስራ መስራት የሚችል ብቃት አለው ኢንተርናሽናል ስታንዳርድ የሚከተል ነው የሚለውን እውቅናንም አብረን ማምጣት ይችላል አይ ኔትወርክስ ከኮንሰልተንሲ ስራዎች ትልልቅ ፕሮጀክቶችን በብቃት ወደ መፈጸም በጥቂት ሰዎች ላይ ከነበረ ጫና ያንዳንዱን ስራ ስፔሻላይዝ ባደረጉ ባለሙያዎች ወደ ማከናወን በአጠቃላይ ራሱን ወደ ተሟላ የድርጅት ተክለ ቁመና በስራና በጊዜ ሂደት እያሳደገ ይገኛል